ከሰሞኑን ብዙዎቻችን እንደምናውቀው እንግዲህ ዶናልድ ትራምፕ አዲስ የሆነ ጥቃት በሁቲ ማለት በየመን ላይ በሚገኙ የሁቲ ታጣቂዎች ላይ እየፈጸሙ ይገኛሉ። እጅግ በጣም ከባድ የሆነ አየር ጥቃት ነው እያደረጉ ያሉት። በዚህም ይህ ሚሽን ሲደረግ ሁሉ በአካል ተገኝተው እንግዲህ ዊትነስ እያደረጉ ነው ወይም እየተመለከቱና ትዕዛዝ እየሰጡ ነበር እንደምትመለከቱት ነው። እነዚህም ጥቃቶች እጅግ በጣም ከባድ በሆነ ሁኔታ በሁቲ ታጣቂዎች ላይ ሲደረግ እንግዲህ ዶናልድ ትራምፕ በዚህ መልኩ በላይቭ እየተከታተሉ ነበር እንደምትመለከቱት ማለት ነው። ቀጥታ ነበር ሲያዩ ነበሩት። ታዲያ የሁቲ ጄኔራሎች በዛሬው ወቅት እንደተናገሩት ከሆነ በሬድ ሲ ላይ በሚገኘው የአሜሪካን እጅግ በጣም ትልቅ በሆነው መርከብ ላይ ትልቅ ጉዳትን እንዳደረሱ እየተናገሩ ይገኛሉ። ይህም በአይነቱ እጅግ በጣም ትልቅና በሬድ ሲ ላይ በአሁኑ ወቅት የሚገኘው ዩኤስኤስ ቱርማን የተባለው የአሜሪካን እጅግ በጣም ግዙፍ የሆነው መርከብ ከዛ መርከብ ላይ ፕሌኖች በመነሳት እንግዲህ በየመን ላይ ትልቅ የሆነ ጥቃት ከፍተዋል። ይህንም ተከትሎ እንግዲህ የመኖች ሁለት ጥቃትን አርገናል ብለው እየተናገሩ ይገኛሉ። ሁለት ጥቃት ማለት እንግዲህ አንደኛው የክሩዝ ሚሳይል ሲሆን አንደኛው ደግሞ የድሮን ጥቃት ነው። ነገር ግን ይህ የጥቃት ሙከራ መደረጉን የአሜሪካ መንግስት አምኖ ነገር ግን ይህ ጥቃት ፈጽሞ መርከቡ ላይ ጉዳት እንዳላደረሰ ተናግሯል። ወደ መርከቡም ተሰንዝሮ የነበረውን ጥቃት ሙሉ ለሙሉ ማክሸፍ እንደቻሉ የአሜሪካ ምንጮች እየተናገሩ ይገኛሉ። ታዲያ በአሁኑ ወቅትም ሌላ ሰበር ዜና ተሰምቷል። የሁቲ መሪዎች እንደተናገሩት ከሆነ በሬድ ሲ ላይ የሚመላለስ ማንኛውንም ንብረትነቱ የአሜሪካ መርከብ የሆነ ማለትም የጦር መርከብም ሆነ የንግድ መርከብ ጥቃት እንሰነዝራለን፣ ካሁን በኋላ ወደ ሬድ ሲ የአሜሪካ ንብረት የሆኑ መርከቦች እንዳይመጡ ብሎ ተናግረዋል። ይህም እጅግ በጣም ከባድ ሁኔታ ነው የሚፈጥረው ማለት ነው። እንደሚታወቀውም አሜሪካን ከአንድ በላይ እንግዲህ ጦር መርከቦች በዛ አካባቢ ማለትም በሬድ ሲ ላይ ይገኛሉ። በአሁኑ ወቅት ጥቃቷንም እጅግ በጣም አጠናክራ በአሁኑ ወቅት ራሱ እየቀጠለች ትገኛለች። እንደሚታወቀው በሬድ ሲ ላይ የሚፈጠሩ ማንኛውም ግጭቶች እኛን ኢትዮጵያን ራሱ የሚመለከቱ ግጭቶች ናቸው። ምክንያቱም በዛ በኩል ትሬድ ስላለ ማለት ነው። አዳዲስ ነገሮች የሚወጡ ካሉ ለእናንተ ወዲያውኑ ማደርሳችሁ ይሆናል። ፎሎና ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። እመለሳለሁ።